እልልልልልል የሚያስብል መረጃ ነው ይዤላችሁ የመጣሁት ማለት ነው። እዚህ ጋር ምስሉን ማስቀምጥላችኋለሁ፣ ቪዲዮንም አሳያችኋለሁ ማለት ነው። ሁላችሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አድርሱ ማለት ነው። እልልልልልልል የሚያስብል መረጃ፣ ደስ የሚል መረጃ ነው ይዤላችሁ የመጣሁት። እንግዲህ ሰሞኑን በሳውዲ አረቢያ በረሃ ላይ እርስ በርስ ሲገዳደሉ በላይቭ የገቡ ሰው ሲገሉ የነበሩ በርካታ ሰዎች እየተያዙ እንደሆነ መረጃ ሰጣችሁ ነበር። ዛሬ ደግሞ ዋናው በቃ በጣም ሲፈለግ የነበረ በሳውዲ ፖሊስ በጣም ሲፈለግ የነበረ ዋና ነው ተብሎ እንትን ሲባል የነበረ ምስሉ ላይ ያለው ፎቶ እያያችሁ ከሆነ ምስሉ ላይ ያለው ልጅ በሳውዲ ፖሊስ በጣም ሲፈለግ ነበረ። እንዴት እንደተያዙም በምን እንደተያዙ ለምሳሌ በሎኬሽን በምናምን የሚለውን በቪዲዮ አሳያችኋለሁ። የተሰራ ቪዲዮ አለ፣ እሱን አሳያችኋለሁ። በጣም በቀላል መንገድ እየተያዙ እንደሆነ ነው እየተነገረ ያለው። ይህ በምስሉ ላይ የምትመለከቱት እንግዲህ በላይቭ ሰው ሲገሉ ነበሩ ከተባሉ የመጨረሻ ዋነኛው ነው ተብሎ ነው እንግዲህ እንትን ያለው። በትናንትናው ዕለት ነው በሳውዲ ፖሊስ ቁጥጥር ስር የዋለው ማለት ነው ምስሉ ላይ ያለው ልጅ። እንዲሁም ደግሞ ፍርዱ በሳውዲ አረቢያ እንደሆነ እየተነገረ ይገኛል። የሚያዙ ሰዎች ወይም ተጠርጣሪዎች ከተጣራ በኋላ በሳውዲ ፍርድ፣ ለምሳሌ በሳውዲ ሕግ የገደለ ይገደላል። ሁላችንም እንደምናውቀው ሳውዲ ላይ ሕግ ነው። ኢትዮጵያም ሁን ሳውዲም ሁን የትኛውም ዜጋ ሁን ካጠፋ ሁሉም ሕግ አንድ ነው። ስለዚህ ይህም ልጅ በሳውዲ አረቢያ ሕግ ነው የሚቀጣው ተብሏል ማለት ነው። ሌሎችም እንደዚሁ ማለት ነው። እና ድንበር ላይ አካባቢ ያላችሁ ልጆች ደግሞ ራሳችሁን ጠብቁ። በዚህ ሰዓት ላይ ከባድ ነገሮች እየተፈጠሩ ነው። ራሳችሁን ጠብቁ። ከእንደዛ አይነት ነገሮች ውስጥ ራቁ። ይህ ልጅ እንግዲህ በጣም ሲፈለግ ነበረ። ያው እንግዲህ ነፍስ አጥፍቷል እየተባለ የነበረ ልጅ ነው። ስለዚህ እንኳን ደስ አላችሁ፣ ሁላችሁም እንኳን ደስ አላችሁ ማለት የኛ ወንድም ስለሆነ ስላልሆነ ሳይሆን ወንጀል ያጠፋ ነው። ኢትዮጵያ ሆነ አልሆነ አይደለም። ጥፋት ያጠፋ ሰው ህጉን በእንትኑ መሰረት የሰራውን ያገኛል ማለት ነው። በምንድን ነው ሲያዙ የነበረው? እንዴት ነው ሲያዙ የነበረውን ቪዲዮ ላይ ያሳያችሁ። ከጁሃር መሐመድን ታውቁታላችሁ። ፖለቲከኛው ጁሃር መሐመድ እንትን ያለው አለ። ከሳውዲ ፖሊስ ጋር ሁነን እያደረገን ያለነውን ነገር ይናገራል። በቲክቶክ አካውንታቸው ብቻ ማለት ነው። በቲክቶክ አካውንታቸው ብቻ ነው እየተያዙ ያሉት። እስኪ ቪዲዮ ላሳያችሁ። ከሳውዲ አውቶሪቲም ጋር ከኤምባሲውም ጋር ከሌሎች ጋር ተስማምተን በምን በለቅማቸው ይሻላል መሰለ? በራሳቸው መሳሪያቸው ምንድነው? ቲክቶክ ነው። ሎኬሽናቸው ፒክ ተደረጉ እና ጫካ ውስጥ የቀሩ አሉ። እነሱም አድፍጠዋል፣ ለጊዜው ይለቀማሉ። ሰው ተረጋጋ እና ይሄ እንዲህ አይነት ነገር የሊቢያው ይቀረናል። ዲፍረንት ዳይሜንሽን ነው። ሞር ሶፊስቲኬትድ ነው። ኢትዮጵያ ውስጥ ያሉት ኤሌመንቶችም ፖሊስ እየለቀማቸው ነው እና ይሄ ነው የሰራ ነው። ኢትወስታንቲንግ ጉድ ግን ብዙ ነገር የተማርኩበት ኦፕሬሽን ነበር። በጣም ብዙ ዜጎች በሙሉ እነ ስታሊን ዜጎች በሙሉ ለመንግስት እንዲሰሉ ነው ያደረጉት። እኔ ደግሞ ዜጎች በሙሉ መንግስት እንዲሰሉ ነው ያደረኩት። ቤዚካሊ ምን ያደረኩት ሳውዲ ላይ ዜጎች በሙሉ ማፊያውን እንዲሰሉ ነው ያደረኩት እና ይሄ አሁን እነዚህ ማፊያዎች በጣም ፌመሶች ናቸው አንዳንዶቹ። ምክንያቱም ከሚዘርፉት ገንዘብ ይሄ ቲክቶክ ላይ ምናምን ያሉ ልጆች ይገዝተዋቸው በቃ ፌመሶች ናቸው። በተለይ እነዚህ ጊፍት የሚባል አለ። ጊፍት ሰጪዎቻቸው ጊፍት ሰጧቸዋል። ልጆቹ እየተያዙ ያሉት ለእናንተም ይሄ ትልቅ ትምህርት ነው። ለእናንተም እዚህ ጋር ለምታዳምጡ ሰዎች ትልቅ ትምህርት ነው። እየተያዙ ያሉት በቲክቶክ ብቻ ነው። ገባችኋ? በቲክቶክ በሚለቁት ቪዲዮ ሎኬሽን ብቻ ነው እየተያዙ ያሉት። ገባችኋ? በቃ ኔትወርክ እንትን ይሄ ነው። በቃ ሶሻል ሚዲያ ይሄ ነው። በቃ ቴክኖሎጂ ረቋል። አሁን የሚጠፉበት መንገድ የለም፣ የሚያመልጡበት መንገድ የለም። በቲክቶክ እንትናቸው ብቻ ነው እየተያዙ ያሉት። ጁሃር መሐመድን እዚህ ቪዲዮ ላይ እንዳዳመጣችሁት ከሳውዲ መንግስትም ጋር ተነጋግረን ብሏል። እስካሁን እኔ ካየኋቸው እንትኖች መንግስታችንም ዝም ብሏል። ጁሃር መሐመድ ነው እየተንቀሳቀሰ ያለው ብዬ ነው የማስበው። እንደኔ እናንተም ያላችሁን ሀሳብ አስቀምጡልኝ። ለምን እስካሁን እኔ ካየኋቸው ሰዎች በዚህ በሰሞኑ ግድያ ጁሃር መሐመድ ነው እየተንቀሳቀሰ ወይም ደግሞ እነዚህ ገዳዮችን በራሱ ፌስቡክ፣ ቲክቶክ ላይ እየፖስተ አድራሻቸውን እየፈለገ እንዲያዙ አድራሻቸውን እየተቀበለ ለህግ አካላት እየሰጠ ያለው
ጆሃር መሐመድ ነው። በዛ አጋጣሚ እኔ በግሌ ላመሰግነው እወዳለሁ። እናንተም ደግሞ በዚህ እንትን ቅር ይላችኋል ብዬ አላስብም። የፖለቲካ ልዩነት ሊኖር ይችላል፣ ጥላቻ ላትወዱት ምናምን ትችላላችሁ። ግን በዚህ ስራው እርግጠኛ ነኝ 100% ትወዱታላችሁ። ምክንያቱም ከየትኛውም ሰው በላይ ማንም አላያችሁማ ከሱ ሌላ እንደዚህ እንትኖችን እንትን ሲል ከማንኛውም ሰው በላይ ፖስት እያደረጋቸው አድራሻቸውን እየተቀበለ ለምን አብዛኛው የኦሮሚያ ልጆች ናቸው እየተቀበለ ሲፖስት የነበረው እሱ ነው እያጋለጠ የነበረው ማለት ነው። ስለዚህ በዚህ ጉዳይ ሁላችንም ልናመሰግነው ይገባል። ይሄ ነው በቃ ኢትዮጵያዊነት ማለት ይሄ ነው። እና በረሃ ላይ ያላችሁ ልጆች እንደዛ አይነት ነገር ውስጥ አሁንም ያላችሁ ልጆች ራሳችሁን ነፃ ለማድረግ ስትሉ እንደዛ አይነት ወንጀል ይቅርባችሁ። ሳውዲ ውስጥ የትም ማምለጥ አትችሉም። በቃ ሳውዲ ውስጥ ወንጀል ሰርቶ ማምለጥ በፍጹም ነውር ነው። ያመለጠም ሰው የለም። ብዙ ሰዎች ማለት ነው። በቃ ጥርት ያለ ህግ ነው ያለው። ራሳችሁን ከእንደዛ አይነት ነገር ራቁ። እነሱ በጣም ህግ በቃ ለሀገራቸው ሟሾች ናቸው። ሀገራቸው ላይ ህግ ተጥሶ አይተኙም። ህግን ጥግ ድረስ ነው የሚያቀርቡት። ሁላችሁም እንደምትወዱት የሳውዲን ህግ እናውቃለን። የሳውዲ ህግ እኛ ሀገር ላይ የሳውዲ መንግስት እኛ ሀገር ላይ መጥቶ በበንራን እስክንል ድረስ ነው እየተገረምን ያለ ነው። ስለዚህ ሁላችሁም ከእንደዛ አይነት ሰጣ ገባ ውስጥ ራቁ። ልጆቹ እየተያዙ ነው። እንኳን ደስ አላችሁ ለማለት ነው የመጣሁ ዛሬ በዚህ ቪዲዮ። ሁላችንም ከእንደዛ አይነት ነገር ርቀን ስደት ላይ ያለ ሰው ብሔር የለውም። ስደት ላይ ያለ ሰው በአንድነት ወደፊት የሚጓዝ ነው። ስደት ላይ ያለ ሰው እናትና አባቱን ለማብላት፣ ለማጠጣት፣ ለመካደም፣ ለማገልግል ዓላማ ይዞ የመጣ ነው። ሴቱም ወንዱም ስደት ሲመጣ ነገን ተስፋ ማድረግ ነገን የተሻለ ለማድረግ ነው እንጂ እዚህ ጋር የመጣ ነው ለሌላ ነገር አይደለም። በቃ እዚህ ጋር ስንኖር እንደ ወንድማማቾች እንደ እህትማማቾች መታየት አለብን። ኢትዮጵያውያን እንደ ሌሎች ስደተኞች ሌሎች ስደተኞችን አያዋቸው እስኪ። ሱዳንንም፣ የመኒንም፣ ግብፅንም፣ ባንጋሊንም ያዋቸው እስኪ። ፓኪስታንም ያዋቸው ሲሰሩ እስኪ ያዋቸው እስኪ። በአንድ ነው ሲሰሩ፣ ስራ ሲሰሩ በአንድ ነው፣ ሲንቀሳቀሱ በአንድ ነው። የእኛ ደግሞ እንኳን በራሱ ሊንቀሳቀስ ይቅርና እንደዚህ በአንድ በጀማ ሊንቀሳቀስ ይቅርና እርስ በርስ ሲባላ ሲጋደል የሚውል የኛ በቃ ሀበሻ ማለት በጣም የሚያስጠላ። እኔ እዚህ ጋር ታያችኋላ። በቃ ይሄ ነው በቃ ኢትዮጵያዊነት ይሄ ነው በቃ። እዛ ሀገር ላይ ስደት ላይ ስመጣ ኢትዮጵያ የሚባል ነው እንጂ ይሄ የብሔር ሰጣ ገባቶ በቃ እንደ ሌሎቹ በአንድ እንተጋገዝ። ስራ ሲጠፋ ስራ እንጠቋቋም። ስራ ሲጠፋ እዚህ ስራ ሲኖር አሉ በፈይቃም የመጡ እንደጋገፍ፣ እንተባበር። ነገን ለማየት ነው እዚህ ጋር እየለፋን ያለው ነው እንጂ ስደት ጥሞና አይደለም። ስለዚህ እዚህ ጋር በቃ መገዳደል፣ ይሄ መሰዳደብ ምናምን ቀርቶ በአንድነት ወደፊት እንጓዝ፣ እንተባበር፣ እንተጋገዝ። እንደ ሌሎቹ ስደተኞች እንሁን። በቃ ነፍስ እንወቅ። ትልልቆች ነን፣ ህፃኖች አይደለንም። እዚህ ጋር የወጣ ነው ቤተሰብ። እናታችሁ አንተ ሙተህ አንቺ ሙተሽ እናትሽ የእናንቺን ጀናዛ ሲያስቡት ሰቡት ሌላ ሞት ነው የሚሞቱት። ስለዚህ ሁላችንም እዛ ስደት ላይ ስንኖር የትም ሳውዲም የትም ስንኖር በአንድ እንተጋገዝ፣ እንተባበር፣ አንድ እንሁን። እስኪ ሌላውን ተውት፣ አንድ እንሁን። በቃ እንተጋገዝ። ግድያ በቃ ይቁም፣ መሰዳደብ ይቁም። ስለዚህ ሁላችንም አንድ ነን። መሰዳደብ ምናምን የለም። ከአሁን በላይ እንደ ኢትዮጵያዊነት ተሳስበን እንደ ሌሎቹ እንኖራለን። ባንጋሊዎቹ በአንድ ነው ስራ የሚሰሩ። ስራ ሲጠፋ ስራ ይጠቋቋማሉ። ሌላ ዜጋ አያስገቡም። የእኛ ደግሞ ሀበሻ አብሮ እንዲሰራ አይፈልግም። ስለዚህ ከአሁን በላይ ተጋግዘን ተባብረን መቀጠል አለብን ለማለት ነው። በጣም ነው የምወዳችሁ። ከቲክቶክ የመጣችሁን ቤተሰቦች፣ ዩቱብ ላይ የምትከታተሉኝን ቤተሰቦች ከልብ አመሰግናለሁ። ይህን ቻናል ፎሎ ያላደረጋችሁ ፎሎ አድርጉ፣ ሰብስክራይብ አድርጉ። ፎሎ ለመደብኝ ቲክቶክ ላይ ብዙ ስለምል ሰብስክራይብ አድርጉ። ከ30,000 ሰብስክራይብ በላይ አልፈናል። 50,000 ስንገባ ጊቫዌይ እናዘጋጃለን። ቲክቶክ ላይ ደግሞ ወደ 70,000 ፎሎወርስ እየደረስን ነው ማለት ነው። ከልብ አመሰግናለሁ። ሁላችሁንም ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁልኝ እስካሁን ስላዳመጣችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ከወዲሁ ሰናበታችኋለሁ። ሳውዲ ላይ ስራ ምናምን የምትፈልጉ ሰዎች ደግሞ ይሄን ቻናል አጥብቃችሁ ያዙ። ቀጣይ ቪዲዮ ከዚህ ከትንሽ ቀን በኋላ የስራ ቪዲዮዎችን አመጣላችኋለሁ። ኢቃማ ያላችሁ ሰዎች ምናምን አመሰግናለሁ ስላዳመጣችሁኝ፣ ከልብ ስላዳመጣችሁኝ። እኔ እናንተ ወንድም ሙባረክ ነኝ፣ አንድ ኢትዮጵያዊ የማምን። ይመቻችሁ። ሁላችሁም በያላችሁበት ሰላም ሁኑልኝ። በቀጣይ ቪዲዮ እንገናኛለን።